እሺ እንዴት ናችሁ? እግዚአብሔር ይመስገን። ይሄ ደግሞ ባህላዊ ክፍል ነው። አያቴም ያው እንግዲህ አቅሟም ስለደከመ ወደ ላይ ፎቅ ምናምን መውጣት አትወድም፣ ደሞም አያስፈልጋትም። ግን እንደመጣች የምታርፍበት ነው ይሄ። ሌሎችም እንደዚሁ ወደ ላይ መውጣት የማይፈልጉ ሰዎች እኛም በብዛት ባህላዊ ነገር ማድረግ ስንፈልግ ዶሮ ምንም መብላት ስንፈልግ እዚህ ነው የምንሆነውና ደስ ይለኛል። እውነት ያለንን ነገር ቫልዩ ማድረግ ነው። ይሄ ምንም ጉራ ወይም ይውት ምናምን አይደለም። ሌሎቹ ነጮቹ ምንም ነገር ነው የሚቀርጹትና ያን አፕሪሺየት ካረገን ዋይ ኖት ይሄኛውንና በዛ ስሜት ብቻ ነው በጣም መስራት ዲኮር ማድረግ በጣም ከልጅነት ጀምሮ ሆቢ ነው። በጣም ነው የምወደው። ምንም አይደክመኝም። ግን እንደዚህ አይነት ነገር ስሰራ ድንገት ስለሆነ ሐሳቡ የሚመጣልኝ ስላለባበሴ ስለ ጸጉሬ በጣም ይቅርታ። ያው ብዙ እንደምታውቁኝም ፕሮቶኮል ካልወጣው የሆነ ነገር ካልሆነ በስተቀር ቤት ውስጥ ብዙም ይሄናው ልቅ አድርጌ ላውንደሪ ከትቼ ወደ ሌላ ቢጃማ ነው እንጂ ሌላ ልብስ ላለብስ እችላለሁ መልሼና ሶሪ። ይሄን ይመስላል። በጣም በፍጥነት ሄዶ አይደለም ቪዲዮ የራሴ ስፒድ ነውና እንደዚህ ነው። ኢነርጄቲክ ሆናችሁ ስትሰሩ እንደዚህ ነው እንግዲህ እና ይሄን ይመስላል ባህላዊ ክፍሉ ባይዘው። ይሄ ዞኮሎውን መሬቱንም ያው ብዙ ሰው ያውቃል። እኛ ራሳችንን ይሰራን በተለይ ሞረኔ ብቻዬን ይሰራውት ዞኮሎውን በተለይ እና ሌላውንም ባለሙያ ምናልባት ካስፈለገ ይሄ የውሃ ልኩ ምናምን ከባለቤቴም ጋር ባለሙያ እንጠራለን እንጂ በብዛት ለማስታወሻም እንዲሆን የግራውንዶቹን ሴራሚኮች በብዛት እኔና ባለቤቴ ራሳችንን ይሰራ ነው። ባለሙያም ግን አግዞናል። ያው ቀለሙ ግርግዳውን ይሄ የምታያቸው ኳላሉ በሙሉ ሁሉንም ነገር ራሴ ነኝ የቀባውትም ያስተካከልኩትም ዲዛይንም ያደረኩትም ሁሉንም ነገር ኤቭሪቲንግ ራሴ ነኝና ደስ ይለኛል። ለዛ ሼር ለማድረግ ያክል ነው። ሲሜትሪክ ቅድም እንዳልኳችሁ በሞደርን ሳሎንም እንደምታዩት ሲሜትሪክ ግዴታ ነው። በቃ ሲሜትሪ ማለት የቤታችን ውበት ማለት ነውና ይሄ ዳይኒንግ የነበረ ነው። ስፖንጁ ከላይ ባለጋሪው ሳያቅ ወስዶት ይሄ ብቻ ቀረና እንደዚህ አድርገን መሀል ወደ ላይ የሚያድግ አበባ እንደዚህ አደረኩበት ግራና ቀኝ። ይሄ ካክተስ ያው ልጆቻችሁ አዲስ የምታደርጉ ከሆነ ለልጆቻችሁ በጣም ማስጠንቀቅ ይፈልጋል። ይሄ አይወጋም ካልተጠጋችሁት። ያው እኛ ቤት ተለምዷል፣ ግን ይሄ ካልተጠጋችሁት አይወጋም። ለደሞ ለውሻ ምናምን ቤት ውስጥ የምታሳድጉ ደግሞ ለነሱ ደግሞ መርዝ ስለሆነ ኢሚዲየትሊ አቮይድ ማድረግ አለባችሁ ማለት ነው። ፕላንት ስታስገቡ ወይም አበባዎችን ዲኮር ስታደርጉ መጀመሪያ ኔቸራቸውን ማጥናት ይፈልጋል። ቤት ውስጥ ያድጋል አያድግም እንዳይሰቃይ እናንተም እንዳትቸገሩ ተስፋም ቶሎ እንዳትቆርጡ ማለት ነው። ስለዚህ ኔቸሩን ማወቅ ይፈልጋል። ግሪን ሆኖ ይቀጥላል ወይ ብዙ ላይት ይፈልጋል ወይ ኢንዳይሬክት ላይት ነው የሚፈልገው? ፀሐይ ይፈልጋል ውጪ ነው? ዝናብ ነው የሚወደው? እኔ ባጠጣው ምን ያክል ጊዜ ይፈልጋል? በጣም ብዙ ነገር እናወራለን በሌላ ቪዲዮ ካስፈለገ። እና ደግሞ የሚሞትባችሁ ፕላንት የሚሞትባችሁ ቶሎ ሰዎች ለእናንተም እንዴት ትሪት እንደምታደርጉ በሌላ ቪዲዮ እንገናኛለን። እንደዚህ ይሄ ጠረጴዛ አሁን ለምሳሌ ስሬ ከሚባል ሀገር ነው የመጣው። ስሬ የሚባል ሀገር ፊልድ ሄዶ ያመጣው ነበር ያኔና እኔ ገና ሳላገባ በፊት አያቴ ሰታኝ ነው። እሷም ስትመጣ ሞር እንድታየውም ብዬ ነው እዚህ ያደረኩት። ይሄ መሶብም ኦልሞስት በአያቴ እድሜ ነው። እሷ አሁን 80 ምናምን ብትሆን መሶቡ 70 ይሆነዋል ማለት ነው። ወይ በእርዲ ነው እነሱ በ11 በ12 ዓመት ነው ያገባችሁ እንደነገረችኝ። ስለዚህ መሶብ እንግዲህ አንቲክ ሊሆን ትንሽ ዓመት ነው የቀረው። 30 ምናምን ዓመት ነው የሚቀረው። ያው ነው ቤት ይሞላዋል እንግዲህ አንቲክ ይሆናል። ቂጣ፣ ዳቦ፣ አምባሻ እናረግበታለን። በጣም የሚያምር ስፌት ነው። ይሄ ደግሞ የቀርከሃ ወንበር ያው የምታውቁት ኦቪየስ እና ግን እንደዚህ ሲምፕል የሚመስሉ በብዛት ሀገራችን ያሉ ግን ለኛ ቤታችን ደግሞ ድምቀት ከሆኑ አንድ ባለሙያን ማበረታታት፣ ሁለት የሀገር ምርት መጠቀም፣ ሶስተኛ ነገር ደግሞ ለራሳችንም በጣም አጠገባችን ባለ በትንሽ ብር በሲምፕል ማቴሪያል በየጊዜው መቀያየር የሚያስችለናል። ደግሞ ያምራል። በጣም ነው ደስ የሚለው። እውነት ለመናገር ከቪዲዮ ይልቅ በአይን ነው ሞር የሚገለጸው እኔ ማስበውና አይን በጣም ለአይን ይሞላል፣ ደስ ይላል። ቪዲዮ አይገልጽልኝም። እኔ የሆነ ይቀርጽልኛል እንጂ አይገልጽልኝም። በጣም ይሄ ድንጋዩ ራሱ ኮብልስቶን እንዲመስል በጣም ነው ደስ የሚል ነው። እኔ እንደውም ኮብልስቶን ይሁን ብዬ ነበረ። በጣም ነው አይዲያው የመጣው። ይሄንንም እኔና ባለቤቴ ነን የሰራ ነው።
ብዙም ያኔ ባለሙያዎች እየቀጠሩ ሲያስቸግሩን ሲቆዩብን እንትን ሲሉ ቶሎ ቤት ውስጥ ለመግባት ከኪራይ ቤት ለመውጣት ብለን ቶሎ ግን ደግሞ ለማስታወሻ ስቲል ነው በቃ በዚህ መልኩ ንጹህ ነው። ግን ፊለሩ ነጭ አደረግነው አውቀን ነው። ሴንስ ኦፍ ጣውላ የጣውላ ቤት ስለነበር ያደኩት የጣውላ ስሜት እንዲኖረው ነው። አንድ ቀን ደግሞ ሰምን ቀባውና ሰሙ ያነሳ ሲያዳልጠኝ እንግዲህ ያኔ ጣውላውን ወደዋል አልወደውም ይቀጥላል። ሰም የሚባለው ዋክስ መቀባት ገዝቻለሁኝ ግን አይ ቲንክ ያንሸራትታልና አመሰግናለሁ። ቻው